ቀላል የሚመስሉ ግን የሚሸውዱ ጥያቄዎች ከአምስቱ ስንት ታገኛላችሁ? Do you have money? A, yes, I have. B, yes, I do. C, yes, I am. And D, yes, I has. Alright, ትክክለኛው መልስ የትኛው ነው? Good. So እዚህ ጋር እንዱ ስታዩት A ይመስላል አይደለ? ትክክለኛው መልስ yes, I have. አለኝ no, this is not the correct answer. So በእንግሊዝኛ ላይ በተጠየቃችሁበት የአግዚለሪ ቨርብ ወይ ደግሞ በተጠየቃችሁበት ረዳት ግስ ነው መመለስ ያለባችሁ ማለት ነው። so በዚህ ኬዝ ምንድነው ረዳት ግሳችን do የሚለው ይሆናል ማለት ነው። so የሆነ ነገር ስትጠየቁ አዎ ወይም አይ ነው የምትሉት አይደለ? so መጀመሪያ ምንድነው የምታስቀድሙት? አዎ ከሆነ yes፣ አይደለም ከሆነ ደግሞ ኖ ትላላችሁ። ከዛ በኋላ ግን የምትቀጥሉት yes I ብላችሁ የጠየቃችሁበትን ትጠቀማላችሁ። yes I do ትላላችሁ ወይም ደግሞ ኖ ትሉና no I don't ብላችሁ ነው መመለስ የምትችሉት ማለት ነው። አንደርስታንድ? ስለዚህ በዚህ መሰረት ትክክለኛው መልሳችን ምን ይሆናል? B yes I do ማለት ይሆናል ማለት ነው። ነገር ግን ረዘም ማለት ከፈለጋችሁ እንደዚህ ማለትም ትችላላችሁ። yes I do have money ብላችሁ ማስረዘም ትችላላችሁ። ማስረዘም ከፈለጋችሁ ግን በአጭሩ መመለስ ከፈለጋችሁ yes I do ማለት ነው እንጂ የሚቻለው yes I have ማለት አትችሉም ማለት ነው። grammatically correct አይደለም። Number 2. Did they visit Lalibela last year? A, yes, they visited. B, yes, they were. C, yes, they did. D, yes, they have. so አሁን ቅድም በተማርነው መሰረት አሁንም የምንመልሰው በምንድነው? በአግዚለሪ ቨርባችን ነው መልሱ መሆን ያለበት ማለት ነው። ስለዚህ did ስላልን እዚህ ጋር yes they did የሚለው ትክክለኛ መልስ ይሆናል ማለት ነው። C is our correct answer. Excellent. Number 3. Is David at school today? ዳዊት ትምህርት ቤት ነው ዛሬ እያልን እየጠየቅን ነው። A, yes, he does. B, yes, he has. C, yes, he is. And D, yes, he do. አሁንም ሁለት ኦፕሽኖች ናቸው የሚኖሩን አይደለ? አዎ ነው ወይም አዎ አይደለም ነው። ስለዚህ አዎ ለማለት ስንፈልግ ያው ኦብቪየስ ነው yes ብለን እንጀምራለን። አይደለም ስንል ደግሞ no ብለን እንጀምራለን። yes he yes he is ወይም yes he isn't ብላችሁ ትመልሱልኛላችሁ ማለት ነው። ስለዚህ በዚህ መሰረት መልሳችን ምን ይሆናል ማለት ነው? C, yes he is our correct answer. Number 4. Has መሰረት called you? መሰረት ደውላለች? እሺ። A, yes she has. B, yes she did. And C, yes she is. D, yes she does. It's simple አይደለ? አሁን የሚጠየቅነው በምንድን ነው? በሃዝ ነው የሚጠየቅነው። በሃዝ ከተጠየቅን ድረስ በምንድን ነው መመለስ ያለብን? በሃዝ ነው የምንመልሰው ማለት ነው። ቅድም have ያለ do you have እየተባልን በዱ የመለስን ምክንያት ምንድነው? ዱ የመጀመሪያው የተጠየቅንበት auxiliary verb ስለሆነ ነው። ነገር ግን አሁን has ስለሆነ አው ለማለት ስንፈልግ ምን እንላለን? yes she has የሚለው ትክክለኛው መልሳችን ይሆናል። አይ ማለት ብንፈልግ ደግሞ ምን እንል ነበር? no she hasn't ብለን እንመልስ ነበር ማለት ነው። Excellent. Next question, number 5. Are you a student? A, yes I am. B, yes I do. C, yes I have. And D, yes I is. Very simple, right? So I want you to write the correct answer on the comment section. የዚህኛውን ትክክለኛ መልስ comment section ላይ እንድጽፉልኝ እፈልጋለሁ። እንግሊዝኛ መማር ከፈለጋችሁ እንግሊዝኛን ከመጀመሪያው ጀምራችሁ መማር ከፈለጋችሁ ወይም ደግሞ መስማት እየቻላችሁ የተወሰኑ መረዳት እየቻላችሁ ማውራት የሚያቅታችሁ ከሰዎች ጋር ኮሙኒኬት ማድረግ የሚያቅታችሁ ከሆነ የ3 ወር የስፒኪንግ ኮርስ ላዘጋጅንላችሁ በፐርሰናል ክላስ በፈለጋችሁበት ሰዓትና ጊዜ በዚህኛው ቀን በዛኛው ቀን ስራ ነኝ አይመችኝ የለም እናንተ በተመቻችሁ ሰዓት ላይ ክላስ እንመድበን እንድትማሩ እናደርጋለን ማለት ነው። Thank you for watching Brain English. Love you. I'll see you next time. Bye bye.